ክርስቲያኖ ሮናልዶ ወደ አሜሪካ የተጓዘው የሳውዲ አረቢያ ልዑካን ቡድን አባል ሆኖ ነው። አባልነቱ የሚመነጨው የሳውዲ ነዳጅ አምራች ኩባንያ ከሚያስተዳድረው አልናስር ከተሰኘው እግር ኳስ ክለብ ሊሆን ይችላል። ሮናልዶ በዚህ እግር ኳስ ክለብ ውስጥ በሰዓት 46300 ዩሮ እየተከፈለው የሚኖርም የሚጫወትም ስፖርተኛ ነው። ጆሮትን አይጠራጠሩ። ሮናልዶ በትክክል በአንድ ሰዓት ውስጥ 46300 በደቂቃ 772 ዩሮ ደሞዝ አለው። በየሰከንዱ 13 ዩሮ በቀን 1.1 ሚሊዮን ዩሮ ይከፈለዋል። አጠቃላይ የዓመት ደሞዙ 400 ሚሊዮን ዶላርን የተሻገረ ነው። ይህ ቢሊዮነር ከሆንኩ ቆየሁ የሚል እግር ኳሰኛ በዋይት ሃውስ የሳውዲ ልዑካን ቡድን አባል ሆኖ የመካተቱ ምክንያት ይህ ሁሉ ደሞዝ እንዲከፈለው ሲዋዋል የሪያዱ መንግስት አምባሳደር ሆኖ እንዲሰራ ታልሞ ነው። እናም አሜሪካ የገባው በሳውዲ ልዑካን ቡድን አባልነት ቢሆንም አስቀድሞ ዝነኛውን የ7 ቁጥር ማሊያ ወደ ዋይት ሃውስ ልኮታል። ለዚያውም አንዳች ለውጥ አምጪት ታዋቂ ሰው የሚላቸውን ዶናልድ ትራምፕም ስለ ሰላም ስሩ የሚል መልእክት ጽፎበት ፈርሞ ክርስቲያኖ ለሰላም ስሩ የሚለውን መልእክቱንና ማሊያውን ከላከ ከወራት በኋላ ወደ አሜሪካ የተጓዘበት ልዑካን ቡድን አንዱም አጀንዳው ይኸው የሰላም ጉዳይ ነው። ሳውዲና አሜሪካ ሊሰሩበት የሚፈልጉትና በተግባርም የሚሰሩበት የሰላም አጀንዳ የአረብ እስራኤል ጉዳይ፣ የየመንና የሱዳን ጦርነት ወዘተ ይባላል። ፖርቱጋላዊው የስፖርት ሰው ታዋቂነቱን ለሰላም ስለመጠቀም ባይሰራ ኖሮ ጠመንጃ አንግቶ 5 ተኩሼ 1 መግደሌ አይቀርም እያለ የሚያወራ ዝነኛ ቢሆን ኖሮ ፍርድ ቤት እንጂ ዋይት ሃውስ መዳረሻው ሊሆን አይችልም ነበር። በእርግጥም ስለ ሰላም መናገርና መስራት በሰው ፊት የሚያስከብር ጉዳይ ነው። ጦር ሜዳ መገኘት አሸማቃቂ። ክርስቲያኖም በዚሁ ቀመር ከሳውዲ ልዑክ ጋር በዋሽንግተን ያደረገው ጉዞ ቁም ነገር ሆኖ የመክረሙ ምክንያት ይኸው ነው።